እጮኛ አለኝ ማለቴ ቤተሰብ ያውቀዋል። ልጁ ግን አሁን ላይ ስለኔ አይበርደው አይሞቀው ታመሜ እንኳን ተሻለሽ ብሎ አይጠይቀኝም። እያወራን እያለ ስልክ ዘግቶብኝ ሌላ ሰው ያወራል። ሲጨርስ ነው እንደገና ወደኔ የሚደውለው። ለምን ግን ከኔ የሚበልጥበት ሰው አለ ብዬ ስጠይቀው በግራም በቀኝም ብሎ በምላሱ ያሳምነኛል። እንደሚወደኝና እንደሚያስብልኝም ይነግረኛል። ግን ወሬ ብቻ ነው። ደግሞ እሱ የኔን ቤተሰቦች አያወራም። ለምን አታወራቸውም ብዬ ስጠይቀው ስለምፈራ ነው ይለኛል። ግራ ገብቶኝ ነው። እስኪ ምክር ስጠኝ በአላህ ይላል። ለእግርሽ ጫማ ልትገዢ ሄደሽ የምታረጊው ጫማ 40 ቁጥር ቢሆንና 39 ምናምን ነጥብ የሚሆን ቁጥር ጫማ ብታረጊ በቃ ልክሽ አይደለም፣ አይሆንሽም። አይ ለትንሽ ነው ምን አላት እቺ ቁጥር ብለሽ ጫማውን ማድረግሽን ብትቀጥይ ጋንግሪን የሚባል በሽታ አለ። ጣትሽ ይቆረጣል። ግዑዝ ለሆነው ነገር ብለሽ መተኪያ የሌለውን ጣትሽን ታጫለሽ ማለት ነው። ህይወትም ልክ እንደዛ ነው። በህይወት ውስጥ ልካችሁ ያልሆነ ነገር ካረጋችሁ ጋንግሪን ይሆንና ራሳችሁ ታጣላችሁ። በጭራሽ የማትከበሩበት የማትወደዱበትና የማትፈለጉበት ጠረጴዛ ላይ አትቀመጡ። ትርፉ ቁስልና በሽታን ማትረፍ ብቻ። በህይወት ውስጥ ልካችሁ ያልሆነ ሰው ከሆነ ውጡ። ከዛ ልካችሁ ካልሆኑ ሰዎች ጋር መድከም አቁሙ። ፋይዳ የለውም። መጠቀሚያ ነው የምትሆኑት። ብዙ ጊዜ ሴቶች የማይፈልጋችሁና የማይወዳችሁ የማያከብራችሁ ወንድ የተከተላችሁ ነው ራሳችሁ የምታጡት። ስንት ስነ ስርዓት ያለው ወንድ ሴት ልጅን የሚያከብር ለሴት ልጅ ስሜትና ዋጋ ቦታ የሚሰጥ አብዛኛው ወንድ ሲንግል ነው። ምክንያቱም አብዛኛዎቹ ሴቶች የማይወዳቸውንና የማያከብራቸውን ወንድ ነው የሚከተሉት። እሱ ችግር የለውም። ግዴታ የሚወዳችሁን ሁሉ መውደድ አለባችሁ ማለት አለ። ግን ልካችሁ ያልሆነ ጫማ አድርጋችሁ እግሬ ቆሰለ ጣቴን አመመኝ እያላችሁ ማማረራ። ለእግርሽ የሚሆነውን ጫማ በገንዘብሽ ሄደሽ ትገዣለሽ። ለህይወትሽ የሚሆነውን ልክ ደግሞ ፈጣሪ ነው ሰፍቶ የሚሰጥሽ። እሱን መጠየቅ አፍረን ይሁን ፈርተን ባላውቅም በራሳችን የምንሄድበት መንገድ ግን ዋጋ ማስከፈል ብቻ ሳይሆን በህይወት ውስጥ ጥሩ ሰዎች እንደሌሉና ህይወትን እንድንጠላው ያደርገናል። ስለዚህ ልክሽ ያልሆነ ጫማ ውስጥ ከሆነ ያለሽው ጫማውን አውልቀሽ ጣይ እግርሽ ከመቆረጡ በፊት። ሰኔ 30 ሰኔ 30 አንዱ ይወድቃል ሌላው ሲነሳ ሰኔ 30